ልጆቹ ላይ ልክ በዚህ ልክ ነው መስራት ያለበት። ሁሉም ኦርቶዶክሳዊ ትዳር በመሰረተ ጊዜ የእርሱ ህይወት የእርሱ ትዳር የእሱ ህይወት ትንሿ ቤተክርስቲያን ነች እና መሲ አንቺ አንዱን ትልቁን ግዴታሽን ተወጥተሻል። ኦርቶዶክስ የሆነን ሰዎች በአጠቃላይ ልጆቻችን የቤተክርስቲያንን ትምህርት እንዲማሩ አድርጎ ማሳደግ በራሱ ትልቅ በረከት ነው በእውነቱ እና እኔ ከጠበቅኩት በላይ ነው። በጣም ደስ ብሎኛል። አርሴማ ስላወኩሽ ደስ ብሎኛል። መሲዬ እግዚአብሔር ያክብረልኝ በእውነት አመሰግናለሁ። ፎሎ አድርጊው። እሺ ፈለገ። እሺ መሲ በጣም እውነት እድለኛ ነሽ። አንደኛ በዚህ እድሜ እኩያ ልጅ ማግኘት በራሱ እኩያ የሆነ የምታማከር የምትመክርም አይደል? የምትመከር ብቻ ሳይሆን የምትመክርም እንደዚህ እኩያ የሆነች ልጅ በራሱ ማግኘት እጅግ በጣም ትልቅ ደስ የሚል በረከት ነው። ሲቀጥል ደግሞ ልክ እንደዚህ አይነት መልካም ፍሬን የብዙ ወላጆች ምኞት ነው። መቼም በዚህ አጋጣሚ ልጆች ያላቸው ኦርቶዶክሳዊ የሆኑ እህቶች ወንድሞች ይረዱኛል ብዬ ተስፋ አደርጋለሁ። የብዙ ኦርቶዶክሳዊ እናት አባቶች ምኞት ነውና በእውነት እጅግ በጣም እድለኛ ነሽ። እርግጠኛ ነኝ ብዙ እናቶች ባንቺ ላይ ይቀናሉ። በስጋዬም እኩያ የሆነ ልጅ በማግኘትሽ በመንፈሴም ደግሞ ልክ እንደዚህ አይነት መንፈሳዊ የቤተክርስቲያን ትምህርትን የምታቀል ልጅ ያው እናት በመሆንሽ መንፈሳዊ ቀናትን እንደሚቀኑ ተስፋ አደርጋለሁ። መስዬ በርቺልን። ከዚህም መላቀ ደግሞ እናትና ልጅ ሆናችሁ አለደለ የእናንተ እያንዳንዱ ነገር መስዬ ያንቺ እናትነት አርሴማም ደግሞ የሷ ልጅነት አንድ ላይ ተደምሮ በህይወታችሁ ክርስቶስ ኢየሱስ እንዲሰበክ እንደምታደርጉ ባለሙሉ እምነት ነኝ እና በርቱልን። ከሶሻል ሚዲያማ እንዳጠፉ መስዬ እንደዚህ እንዴ እንፈልጋችሁ። እኔ አሁን ዛሬ መጀመሪያ ነው እውነት እኔ አላውቅም እና በጣም ነው ደስ ያለኝ። እሺ ፈለገ ያመሰግናለሁ። እሺ መስዬ እናንተ ተጫወቱ በቃ እኔ ከስር ሆናለሁ። እሺ 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 መስዬ አርሴማ ከነፈለገ ጋር ምናምን ገዳም ሲሄዱ ምናምን እቤት መጥቶ እነማይን ተዋውቆ ምናምን ሲሄዱ ይዘውሽ ይሄዳሉ። እሺ እሺ ፈለገን ታውቂዋለሽ አይደል? አዎ አኬንም አውቃለሁ። ኦኬ አኬንም ታውቂዋለሽ? ትግባቢያቸዋለሽ? አይ ሳይሆን አኬን በጣም ነው የምወደው። ኦኬ አኬ ግን የትኛው ነው? እኔ አላውቀውም። እኔ ፈለገንና እንትና ከፈለገ ጋር አንድ ላይ ላይቭ ይገባሉ። ገብቶ ያውቃሉ መሰለኝ። አሁን አንድ መዝሙር ዘምሪልንሽ ግዕዝ ማለት ነው። አንድ ጨርሽና ወደ ቤታችሁ። እሺ ስልክ ግዕዝ ነው ያልሽው መሲ? አዎ ግዕዝ። እሺ ማርያምን አኬ የትኛው ነው? መሲ ነው የምትለው? አዎ መሲ ነው የምትለው። ለምንድን ነው ማሚ ማቴኝ? እኔ እንጃ። ማንን ነው ማሚ የምትይው? እኔ እንጃ ትላለች። አፍሽ ሞልሽ እኔ እንጃ ትያለሽ እንዴ ደግሞ? እሺ ቀጥል። አሁን ማንንም አይደለም። እሺ በይሽ ዘምር። ግዕዞቹን አላስታውሳቸውም። የምታስታውሺውን በይ። እሺ አንዴ ቆይ። ይኸው ቀድም በአንቺ ስም አርሴማ አስቱ ምናምን ስለ የነበረችው የመጣችሁ ናት። አስቱ ደጋግሜ የአንቺ ስም የኔን ስም ጠርተሽ የኔን ስም ረስተሽ የእሷን ስም አስታወስሽው ያለችኝ አስቱ። የሚገርምሽ ነገር አኬ ግን የትኛው ነው? ማርያምን አኬ ኦኬ ሐዋርያው መልሶች የሚል አኬ ነው እንዴ? ስሚ ማርያምን አላውቅም። አስቱ እንዴት ናችሁ? እናትና ልጅ አስቱ ልል ፈልጌ ማለት አርሴም አስቱ አርሱ ልል ፈልጌ አስቱ ላታለቱ በአስቱ ቀይርሻታ ይሉኛል።
የኔ ውድ በማንም አትቀይራትም። እናንተ ተው አታቀሳስሩም። አርስዬ እንኳን አደረሰሽ የኔ ማል። እንኳን አብሮ አደረሰን። እንዴት ነው በዓል? አሪፍ ነው። አደግሽ በቃ አንቺ ቲክታክ ራስ መጣች በቃ ከፍታ ምን ማንገሪ አድራት ሊስሩ ቪዲዮ ስከፍት እንደዚህ ሳያልኩ ትልቅ ትመስላቸው ይሆናል እኮ ቲክታክ ላይ ያለው ህዝቡ። አርሱ በነገራችን ላይ ታውቂያለሽ እኔ በጣም ወድሽ እና በቃ ላይ ማለት ያለሽ ነገር በጣም ነው ደስ የሚለው። ከአንቺ በጣም ብዙ እንማራለን። እሺ አመሰግናለሁ። አርሱ ላይ ያለሽ ነገር እኔ በጣም ነው በቃ በሃይማኖታቸው ጠንካራ የሆኑ ሰዎች መንፈሳዊ ቅናት እኮ ያሳድሩ በኋላ እና በቃ ከነሱ ውስጥ አንዷ ነሽ እና ጎበዝ በቃ ይሄ ቲክታክ ራሱን ለዛ ነገር ተጠቀሚው። እሺ መጥፎ ሰዎችን እንዳትከተይ እንዳታይ። ልክ አሁን ቅድም የጠራሻቸው ሰዎች በጣም የሚገርሙ በቃ ማለት በጣም ብዙ ነገር የሚያነጹ ሰዎች ናቸው እና ከአንቺ ደግሞ በጣም ብዙ ነገር እንጠብቃለን፣ በተለይ በሃይማኖትሽ ጉዳይ። እሺ አመሰግናለሁ። አርሴማ መች እንደዚህ ራስ እኮ ቀየርሻት እኮ። አሁን እኮ እነዛኞቹ ቤት ራሱ መግባት አቆመች። በጣም አሁን ላይ ለውጥ ላይ ነች። በጣም አልተቀየረችብሽም? አዎ እሺ ዘመሪልን እንስማሽ። መች ነው የቆረብሽው? ንገሪኝ እስኪ አርሴማ ንገሪያት ላስቱ የሆሳና ቀን። አሁን ደግሞ መች ነው ድጋሚ የምትቆርቢው? ለዳግማ ትንሣኤ ታድሪያለሽ እዛ ቤተክርስቲያን? አዎ። አይደክምሽም ስትቆሚ አርሴማ? አይደክመኝም። ለምን? ለሃይማኖት እንደኛ ማለት ከሃይማኖት የሸሸን ሰዎች ነን እንጂ ስልሰኛ ሃይማኖታቸው ጋር ቅርብ የሆኑ ሰዎች እኮ ፈጣሪ ራሱ ጽናትን ይሰጣቸዋል። ገባሽ? እኛ አጠፋም አይባልም። በዚህ ውዴ ለምን ይደክማል? እኛ ልጃችን ነው የምታስተምረን። በጣም እኮ ነው አንቺ በሲ እና እርሱ እሜ እየጠራችሽ ነው ነበረ። እሺ አንድ መዝሙር ዘምሪና ሂጅ ቶሎ ፈልጋሽ ነው የሚሆነው። እሺ አይባልም። አይኔ ምናልባት ማለት በቃ ይሄ ቅዳሴ ምናምን በጣም ነው የምትወደውና እዛ ነው በቃ የጾማ ጾም ቅዳሴዎች ምናምን የሰዓታት መቆም ምናምን ትወዳለች እና ይገርምኛል። ለዛ ነው ይኸው ትንሽ ደቂቃ ቆሜ እንቅልፌ ነው የሚመጣው። ይረበኛል ሁላ ቤቴ ልጅሽ ነች። አዎ ዘምሪና እስቱ ሂጂ አርሱ ሂጂ ማይጋ። እሺ የላ ዘምሪ አንድ መዝሙር ነው ሂጂ። ከወይኑ ግንድ ካንተ ኮብልዬ መች ተመቸኝ የኔ ጌታ፣ ኖርኩኝ እንጂ በዚች ዓለም ሁሌ ሳለቅስ ጠዋት ማታ። ልጅ ያጠፋል እንደ ዘበት ያበላሻል ብዙ ነገር፣ ግን ይምራል ይቅር ይላል ይታገሳል የአባት ፍቅር። ተሰቅለህ ያዳንከኝ እየሞትክ ያኖርከኝ መድኃኒቴ ሆይ እንዳትተወኝ፣ መጽናኛዬ ሆይ እንዳትተወኝ። አመሰግናለሁ። በቃ ልትሄጂ ነው? አንድ አቡነ ዘበሰማያት ብቻ በግዕዝ በይለናና ሂጂ። እኔ ራሴ እንደዚህ ነቅልሻለሁ። ከዛ እሱን በይና አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ ሀበሳለ ወጊጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት በብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ወምሕረታ በፍቅሮት
ምህረታ በፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ። አመሰግናለሁ። በቃ እሺ። የምትቀፊኝ ነገር የለም። 20 ሺህ ብር ከፍለሻል። መሲ እራት